بسم الله الرحمن الرحيم النبي عليه الصلاة والسلام ንግግራቸው ጥበብ ነው። መዋቂፎቻቸው ክስተቶቻቸውም ለህይወት መርህ የሚሆኑ ናቸው። በአንድ ወቅት ነብዩ አለይሂ ሰላቱ ወሰላም ከባለቤታቸው እናታችን አይሻ ጋር ረዲየላሁ ዐንሃ በተቀመጡበት ቤት ውስጥ በር ይንኳኳና ፈቃድ ይጠየቃል። አንድ ሰው ለመግባት ያስፈቅዳል። ነብዩ ሰለላሁ ዐለይሂ ወሰለም ድምጹን እንደሰሙ ማንነቱን አውቀዋልና ጥሩ ስሜት አልነበራቸውም ለሰውየው። ኢዘኑ ለሁ ቢእሰ አኹል ዐሺራ ፍቀዱለት አሉና የሰውየውን ጎርብጧቸዋል። ሰውየው ጥሩ ሰው እንዳልሆነ የሚገልጽ አይነት ፊታቸውም ላይ ይታያል። በንግግራቸውም ጠቆም አደረጉ። እንግዲህ አንዳንዴ ሳናስበውም የሚመጣብን የሆነን ሰው ጥሩ ፊሊንግ እንደሌለን የምንገልጽባቸው ነገሮች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ያ አይነት ነገር ታየባቸው ማለት ነውና ልክ ሰውየው ሲገባ ግን በፈገግታ አስተናገዱት፣ በጥሩ ሁኔታ ሸኙት። አይሻ ረዲየላሁ ዐንሃ እናታችን አይሻ ጠየቀቻቸው፣ አንተ የአላህ መልክተኛ ሆይ ይህ ሰውዬ ከመግባቱ በፊት እንዲህ አይነት ነገሮች ታዩብህ፣ በኋላ ደግሞ ሲመጣ በጥሩ ሁኔታ አስተናገድከው ለምንድን ነው ብላ እናታችን አይሻ ረዲየላሁ ዐንሃ ጠየቀቻቸው። ያ አይሻ አሉ፣ አንቺ አይሻ ሆይ መታ ዐሀድቲኒ ፈሓሸን፣ መጥፎ ተናጋሪ ጥሩ ያልሆነ ንግግር ስናገር መች ታቂኛለሽ? መች እንደዛ አይነት ሰው ነኝ እኔ አሉና ኢነ ሸረ ናስ አሉ፣ ከሰው ሁሉ ክፉ ማለት መጥፎ ሰው ማለት ዒንደ ላሂ መንዚለተን የውመል ቂያማ፣ የቂያማ ቀን አላህ ዘንድ መጥፎ ደረጃ ያለው ክፉ ሰው ማለት መን ተረከሁ ናሱ ኢብቲቃአ ሸሪሂ ያሉ፣ ሰዎች የእሱን ክፋት በመፍራት የሚተውት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በጣም ትልቅ ደርስ ነው። ህይወት ውስጥ የሚያጋጥሙ በርካታ ሰዎች አሉ። ክፉ እንዳይናገሩን ስንል ጥሩ ምን ሆንላቸው? እኛስ ክፉ እንዳይናገሩን ክፉ እንዳያደርጉብን ተብለን ሰዎች ጥሩ የሚሆኑልን ሰዎች ከመሆን ምን ያክል ድነናል? ራሳችንን መጠየቅ ያስፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም ያልነገሩን የህይወት አይነት የለም። ሞዴል አድርገን ልንወስደው የምንችል በምን አይነት መንገድ ከሰዎች ጋር መኗኗር እንዳለብን፣ በጣም መጥፎ የሆኑ ሰዎች ጋር በጥሩ ሁኔታ በመኗኗር ክፋታቸውን መቀነስ እንዳለብን ሲያስተምሩን፣ መጥፎ ሆነን ሰዎች ደግሞ እኛን የሚፈሩን አይነት ሰዎች እንዳንሆን በጣም በጣም ጥንቃቄ ማድረግ እንዳለብንም ነቢዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን የመጨረሻ መጥፎ ደረጃ ያለው ሰው አላህ ዘንድ ማለት ሰዎች ክፋቱን ፈርተው የሚተውት የሚጠነቀቁት ሰው ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። መእሙን የተሰኙ አንድ ኸሊፋ እንግዶቻቸው ጋር በተቀመጡበት አሚር አልሙእሚኒን ናቸው፣ በጣም ትልቅ ግዛት ያላቸው። የእሳቸው ኻዲም ያ ጉላም ብለው ይጠሩታል፣ አንተ ልጅ ሆይ ብለው ይጠሩታል። አልመለሰላቸውም። ሁለተኛ ደግመው ጠሩት፣ አሁንም አልመለሰም። በሶስተኛው መጣና በቃ ትንሽ ከራቅኩህ ያ ጉላም እያልክ ትጣራለህ፣ ትንሽ ከአንተ ከራቅኩ በቃ መታገስ አትችልም አላቸው። አሚሩን ጺማቸውን ይዘው ጸጥ አሉ። ችለውት ንዴታቸውን ዋጥ አድርገው ዝም አሉ። በዙሪያቸው ያሉ ሰዎች ወላሂ እኛ እኮ ፈርተን ነበር፣ እርምጃ ትወስድበታለህ ብለን ፈርተን ነበር አሏቸው። ያው እንግዲህ እንደምታውቁት እኛ ሙሉኮች አሉ ነገስታት፣ በጣም ኃይለኛ በሆን ቁጥር ከስራችን ያሉት ሰዎች እኛ መጥፎ ስንሆን ጥሩ ይሆናሉ አሉ። በቃ ኃይለኛ ስንሆን እርምጃ ስንወስድባቸው ይስተካከላሉ። እኛ ጥሩ ሰዎች ስንሆን ደግሞ እነርሱ እንደምታያቸው ይሆናሉ። ግን የእነርሱን ጥሩነት ለማግኘት ብለን በእኛ ክፉነት አንሸጥም አሉ፣ አንለውጥም።
እኛ ክፉ አንሆንም እነሱ ጥሩ እንዲሆኑልን ብለን ይሲ ህይወታችን ውስጥ ክፉ መሆን አያስፈልገንም ሰዎች ጥሩ እንዲሆኑ ሰዎች ጥሩ የሆኑት ነሰሰርሊ እኛ ጥሩ ስለሆን ላይሆን ይችላል እኛም ፈርተው ሊሆን ይችላል ልጆቻችን ለኛ ጥሩ የሆኑት እኛም ፈርተው ከሆነ በጣም አደጋ ነው ሚስቶቻችን ምላሳችንና ሌላ ልናደርግባቸው የምንችልን ጉዳት ፈርተው ከሆነ ጥሩ የሆኑት አደጋ ውስጥ ነው ያለነው ጓደኞቻችን ከነርሱ ዘወር ስንል ረፍት የሚሰማቸውና እነሱ ጋር ስንሆን ግን በጥሩ ሁኔታ ያስተናገዱን ግን ፈርተውን ከሆነ በጣም አደጋ ነው ስነ ምግባራችን መታነጽ ያለበት በመልካምነታችን እንጂ ክፉ ሆነን ሰዎች ጥሩ እንዲሆኑ የምናስገድድ አይደለም መሆን ያለበት ይህንን በጣም መጠንቀቅ ይኖርብናል ከሰዎች ጋር ባለን ግንኙነት ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ጎረቤት እንደነገሩን ወላሂ ላ ዩእሚን ብለዋል አንድ ሰው አያምንም ብለዋል ወላሂ ላ ዩእሚን ወላሂ ላ ዩእሚን ሶስት ጊዜ ኢማኑ ሙሉ አይደለም ሰሃቦቹ መን ያ ረሱላላህ ሰለላሁ ዐለይሂ ወሰለም መን ላ የእመኑ ጃሩሁ በዋኢቀሁ ብለዋል ጎረቤቱ ምን ያመጣብኝ ብሎ የሚፈራው ሰው ሰላም የማይሰማው ሰው አላመነም ብለው ነብዩ ሰለላሁ ዐለይሂ ወሰለም አሁን ምን ያደርገኝ ተብሎ የሚፈራ ሰው አላመነም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ጋር ባለን ግንኙነት በዛ ደረጃ የምንፈራ ስለተፈራን የምንከበር ሰዎች እንዳንሆን መጠንቀቅ ያስፈልጋል ማለት ነው ሰለላሁ ዐለይሂ ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም